አሰላሙ አለይኩም ወረህመቱላሂ ወበረካቱ። አህለን ወሰህለን ወንድሞቼ እንዴት ናችሁ? ሰላም ብያለሁ። ክርስቲያን ወገኖቼ አላችሁ በያላችሁበት አላህ ይጠብቃችሁ ይጠብቀን። እስቲ ቆይ ውጭ እንየው ሶቷል ያስቀርጻል። ጨለማ ነው አይሆንም ማለት ነው ለመቅረጽ። እስቲ ትናንትና የሰማሁት ነገር ስላለ ዛሬ እዚህ ላይ የተገኘሁት ማለት ነው። ቆይ እነግራችኋለሁ። ያ አላህ ጀነን በስ ሸወያ ሻባ በጣም ነው ግን እንትን ይላል ሱጡፍ ስትወጡ ማለት ነው። የሆነ የሚደረመስ ነገር ነው የሚመስለው። ቢስሚላህ ከዛ በኩል ቢሆን በተለይ በጣም ያምራል ማለት ነው። እና ምን ላችሁ ፈልጊያለሁ ትናንትና የሆነ ዩቲዩብ ነኝ ከአንዱ ቤት ወደ አንዱ ቤት እየወጣሁ እየገባሁ ከዛ መንገድ ላይ የሆነ ቤት ቆንኩ። አልገባሁም። ውጪ ላይ ቆንኩና አንድ ዩቲዩበር ምን ሲል ሰማሁ። አልገባሁም። በሩ ላይ ቆሜ ነው ሰማሁት ማለት እናንተ የመዳም ቅመሞች ማለት ነው። ምን ቀርጽ ነገር የለም፣ ቀርጽ ነገር አጣን፣ ምን እንስራ፣ አይዲያ የለንም ትላላችሁ። ሁሌ እንትን ትናገራላችሁ ሰማለው ይላል። ሱጡህ ወጣችሁ ፎቅ ጣራ ወጣችሁ የሰው ቤት የሰው እንደዚህ ያምራል። መኪናው ሲሄድ ወደዛ ሲመጣ ወደዛ እየቀረጻችሁ በቃ ፎቆቹ ምናምን ቅረጹ። መኪናው እንደዚህ በሐረካት ያለው ነገር ምናምን ብልጭልጭ ምናምን ወይኔ ሲያምር ምናምን በሉ አለ እና እንደዛ አይነት ነገር ቅረጹ። በራሳችሁ አይዲያ ቲክቶክ አምጥታችሁ አትፖስቱ። በኋላ ላይ ዩቲዩባችሁ ችግር ያመጣል ብሎ ሲናገር ሰማሁ። ማን ነበረ ዩቲዩበሩ? ስማ በለው ነው ግባ በለው ነው ግባ በለው ብቻ ስማ በለው ማድሪ እና በጣም ማሻአላህ ተከታይ ያለው እሱ እላችኋለሁ። እውነቱን ነው። የሰው ቪዲዮ ማስገባቱ በኋላ ችግር ነው። ብዙ ሞኒ የሆኑት ማለት ነው። ብዙ ሞኒ ሆነው ወላሂ ከ15,000 በላይ ሰብስክራይብ ቢኖሯቸው ልክ ሞኒ ሊሆኑ ሲደርሱ ሲቃረቡ ማለት ነው የተዘጋባቸው ብዙ ዩቲዩበሮች አሉ ማለት ነው። አሁን ዛሬ የሰማሁት አንዷ 15,000 ሰብስክራይብ ነበራት፣ ግን በምን ምክንያት እንደሆነ አልተናገረችም። ምንድነው ምክንያቱ ስላት ያኔ መናገር አልፈለገችም ማለት ነው። እና ዩቲዩብ ደግሞ በጣም ጥንቃቄ ይፈልጋል። በጣም ደግሞ ሰርተን ደግሞ መና እንዳንሆን መጠንቀቅ ነው። እኔ መጀመሪያ ማለት ዩቲዩብ ሳልጀምር በፊት እንደዚህ ፕሮሰስ አለው ብዬ አላሰብኩም ነበር። ጭራሽ እኔ አላሰብኩም። ዝም ብዬ ነው በቃ በፈጠራ ነው የገባሁት። እና ወይኔ ግን አይታይም። እዛ ጋር ሱቅ አሉ። አሁን ሰውየው እንዳለ ፎቆቹ ለቅረጽ ቀርጽ ነበር ግን አይታይም ማለት ነው። ብዙም አይታይም። እንዳለውም አሪፍ ነው። እንደዚህ በራሳችሁ አይዲያ መምጣት አታ የራሳችሁ ቁርስ ስትሰሩ፣ ልብስ ስትተኩሱ፣ የሆነ ነገር በቃ ብቻ ስታደርጉ ካሜራችሁ ከፍታችሁ ቅረጹና ልቀቁ። በራሳችሁ ማለት ነው። በራሳችሁ እስቲ ቆይ እዛ ጋር እንሂድ። ግን ጨለማ ነው። ቢስሚላህ ባይሆን ኖሮ
ምርጥ ነበረ። ስንቱ ጠፋ አልይዝ ብሎ የውመ ጎዳና አማረለት መጨረሻ ዘልቆ በስመላ ኮከቡ ቅረጹት፣ ሰማዩ ቅረጹ። በቃ ያለ ነገር የአረብ ሀገር ቤቶች ወይኔ ሲያምሩ ምናምን በሉ። አሁን ይሄ ቤት የኛ ቤት ነው እንደምታዩት። አሁን ያለሁት ስጦህ ነው እኔ ማለት ነው። ሾፍ አሁን እዛ ጋር የምታያት ወይኔ ግን ሀራም ነው ወላሂ። ልጅቷ አለች አረቧ ማለት ነው። ለምን መቅረጽ ጥሩ አይደለም። በጣም ችለ ሆነ እኛ የላኩት የፍትህ የጨለማ ብርሃን ለዓለም እዝነት ያ ረሱላላህ። ግን ቀን ላይ አሪፍ ነው። ቀን ላይ ቢሆን ምርጥ ነው፣ ይታያል። እዛ ጋር ሱቆች ምናምን አሉ። ሱቅ አለ ምናምን ነገር ብዙ ነገር ማለት ነው። በጣም አለ፣ ሰደልያ አለ፣ ልብስ ቤት አለ፣ በቃላ አለ። የሌለ የለም። በጣም ቅርብ ነው ማለት በጣም ቅርብ ነው። የታዘዘው እምነቱ ከዛ ጋር ምንድን ነው እንደዚህ የሚያል ሀገርማ ስንገባ ይመቻል። በጣም ይዞ መስራት ይመቻል። ሀገር ስንገባ ከፈለግን ጓዳችን፣ ከፈለግን ብሎግ፣ ከፈለግን ምንድነው ስሙ ምግብ ስንሰራ ስንሄድ፣ በመኪና ስንጓዝ፣ በእግራችን ስንሄድ፣ ቤታችን ስንቀመጥ፣ ስራ ቦታችን ግን በተለይ ግን ካሜራ ይፈራሉ ይላሉ ማለት ነው። ካሜራ ስትደቅንባቸው አይወዱም። ብዙ አሁን አረብ ሀገር የሄዱ እህቶቻችን ዩቲዩበሮች ገበያ ሲሄዱ ለመቅረጽ ይፈራሉ። ለምን? ሰው ፈቃደኛ አይሆንም። ስለማይሆን በቃ መቅረጽ ይፈራሉ ማለት ነው። ነገር ግን ይሻላል፣ ከዚህ 10 እጥፍ ይሻላል። እዛ ጋር የምታዩት ፎቅ አለ አይደል? እኔ ነኝ ማሰራው፣ ግን አላለቀለትም። ትንሽ ይቀራል። እዛ ጋር ተጣመዋል። ብቻ እንደዚህ አትስሩ ብያቸው ነበረ። ብቻ አሪፍ እንትኖች አይደሉም። ኢንጂነሮቹ ምርጥ አሪፍ አይደሉም ማለት ነው። በደሞዝ እቀንሳለሁ እንጂ ምንም ማድረግ አልችልም። ይሄ ፕላን የሚያስይዙ ሰሪዎች ኢንጂነሮቹ
ያኔ ፈላስፋ ናቸው። እዛ ጋር አይሮፕላን እየበረረ ነው። ሹፍ ሀገሬ ውሰደኝና ና ውረድ ውረድና ሀገሬ ኢትዮጵያ ውሰደኝና ና ከዚህ ሀገር እንደው አላቀኝ እባክህ ና አላቀኝ። ወላሂ ደበረኝ በጣም። አይሮፕላን ና ሀገሬ ይዘኸኝ ሂድ። ሻንጣዬ ምናምን አዘጋጅቻለሁ። እውነቴን ነው። ና ውሰደኝ ና ገላግለኝ ከዚህ ስደት ህይወት። ግን ያስፈራል። ላይ ጣራ ላይ ስትወጡ ማን እንትን ሚል ነው የሚመስለው። በካርቶን የምትሄዱ ነው የሚመስለው። አሁን ሳመጣ እያላችሁ ከዛ በኩል ብሄድ ማለት ነው እንዳልኳችሁ ብዙ እንትን አለ። እስቲ መሬት ላይ ብሆን ግን አይታይም። ቀን ላይ ይሻላል ብታይ ቀን ላይ ይሻላል። እና እኔ እንትኔ እስከሚከፍት ድረስ ሽስሞ ላይቭ እስከሚከፍት ያኔ ልጃጃል እንጂ ምን ላድርግ። ፈርዶብኛል እንግዲህ አልሐምዱሊላህ። አሁን እስቲ ቆይ ከዛ በኩልም አለ። ጣራ ደግሞ በጣም ትልቅ ነው። ስጦውን በጣም ሰፊ ነው። የሶስት አባወራ ነው። ሶስት አባወራ ማለት ነው። አልቋል አይደል? አሁን እኔ አንድ በሉ እዚህ ጋር ቤት አለ የኔ ጋር እዚህ ጋር እንደው ቤቱ ጠፍቶብኛል። ሁላ የኔ ቤት ራሱ ጠፍቶብኛል የት እንደሆነ። አሁን እዚህ ጋር መግቢያ አለ። ሹፉ ኬፍ አሁን እዚህ ጋር ሌላ እሱ የሚያክል አለ ማለት ነው። ሰው ካየህ ግን እንጃ አደጋ ነው። شو اسوي انت مجنون ايش اسوي اذا قال نهيد ቆይ ያስፈራል። ወረቢ ይወስቃ አለ እዛ ጋር ማለት አስሬ ነው። ይሄ የአውሮፕ ማን ነው ሾርጣ የሾርጣ መኪና ባለሱቅ ዶናት አለ። ዶናት ስንት ነው? እሺ አምጣ እና ምን ልጋብዛችሁ? ፈለጋችሁትን ልጋብዛችሁ። ከፈለጋችሁ እዛ ጋር መጠጥ እንትን አለ። ሻይ ቤት ማን ነው ስሙ? ካፌ ቤት አለ። ካፌ ቤት ነው የሚባለው። ያ ረቢ። እዛ ጋር ልብስ ቤት አለ። እዛ ጋር እንደምትመለከቱት ደግሞ ይሄ ደግሞ ምንድን ነው? ፒዛ ቤት ነው። ፒዛ ቤት ነው። እዛ ጋር ዶናት አለ እና መኪናዎቹ ሹፋቸው እንዴት እንደሚሄዱ ወዲህ ወዲህ እዛ ጋር መስጂድ አለ። አያምርም መስጂዱ? ዋው ዋው! አንደኛ
እንደው ኔት ቢኖር ማለት ነው ኔት ራሱ ቢኖር እዚህ መምጣት ነበረ። እዚህ መጥቶ ማለት ነው እንትን መስራት ሽስሙ ላይቭ መስራት ማለት ነው። ሰው ይመጣል። እንደዚህ ግርግር ነው የሚወደው ሰው ማለት ነው። አሁን ይሄ ግባ በለው የሚለው ዩቲዩበር ማለት ነው አሪፍ ነገር ነው የተናገረው። እውነቱን ሰው በቃ ያኔ ዩቲዩብ የሚወደውና የሚጠላው በደንብ ጠንቅቆ ያውቃል ማለት ነው። በተለይ ላይቭ ላይ መጠንቀቅ አለብን። ያው እኔ ተበላሽቶ ቁጭ ብያለሁ። ተስፋ እያረኩ ማለት ነው። ተስፋ ነው ሁሉም ነገር ማለት ነው። شوف شرطة كذا. يا ربي هذا هبشية هذا الثوب هبشية. ይሰማል። ሰው እንዳይመጣብኝ ፈርቻለሁ። እዚህ ጋር ምን አለ? ያ ረቢ ያ ረቢ ጥሩ አይደለም ለእኔ ፊት ለፊት ይሆናል። እና ሀባይቢ ገልቢ ምን መሰላችሁ ነገሩ ምን መሰላችሁ ምንም እንዳይመስላችሁ። ኧረ ወይኔ
በነገራችን ላይ ቅርብ ነኝ። አይለን 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 ሰላምታ ይድረስ ለሁሉ ለተሳሰሩ በቃሉ ያገናኛቸው ቀጠሮ እነሆ ደርሷል ቀን ቆጥሮ መዋደድ ፍርድ ነው እንዳኖረን ጀሊሉ መጨረሻ ነው። ለኔ መጨረሻ ነው። ይሄ ሌላ የለም። ወላሂ በጣም ግን ይታያል። የሆነ የሆነ ወደ ላይ ወደ ታች የሚጎትት ነው የሚመስለው ቦታው። ያኔ አውቃለሁ ስጦ አውቃለሁ፣ ግን ይሄኛው በጣም ትልቅ ስለሆነ ያስፈራል። በጣም ትልቅ ነው ማለት ነው። እና እላችኋለሁ በሌላ ብሎግ እንገናኝ፣ በሌላ ብሎግ እንገናኝ። በሰላም በፍቅር በአማን በጤና ያገናኘን እላችኋለሁ። ግን ይሄ ነገር ምንድን ነው እንደዚህ የሚሆነው ማለት ነው? የማውራቱ ነገር ምንድን ነው? በነገራችን ላይ እኔ ላይቭ ስለማልሰራ ማለት ነው እንደዚህ ነው ማጣውለው። እኔ ለዛ ያኔ ሰዓት ምናምን እንዲሰጠኝ እናንተ እስከ መጨረሻ አጫውቱ ፕሊስ ፕሊስ። ወዳችሁ እንደው ሳፈቅራችሁ ሁላችሁም እኮ ነው የማፈቅራችሁ ሁላችሁ ነው ወዳችሁ ማፈቅራችሁ የኔ ቤተሰቦች ማለት ነው። አሁን እኔ ቤቴ ጠፍቶ ቤቴ ጠፍቶኛል። እዛ ጋር መጀመሪያ መጥተንበት ነበር አይደል?
አልሐምዱሊላህ ረብል ዓለሚን ረብል ዓለሚን። ኡፍ አይባልም አልሐምዱሊላህ ነው የሚባለው። አልሐምዱሊላህ አልሐምዱሊላህ። ወይኔ በላቸው። ቤት ጠፍቶብኛል። መግቢያው ጠፍቶ ይሄ ሁሉ ስጦታ ነው ቢባል ማን ያምናል? እንትን አለ ሰዋግ አለ እዚህ እንትን ምን ይሁን አላውቅም። ብሄሩ ማለት ነው። ብሄሩ ምን ይሁን አላውቅም አለ እዚህ ነው የሚኖር። ወላሂ ጠፍቶብኛል። መግቢያዬ ጠፍቶብኛል። ያ አላህ አራኡ እኔ ይሄ ቪዲዮ አላጠፋውም። ቤቱ ስላገኝ እስቲ ይሄ የኛ ቤት ነው። ቆይ ልጅቷ አለች እንዴ? ልጅቱ ካለች አልቀርጽም። ለምን ቻአረ መፍቶ ስለሆነ እነሱ ሐራም አታፊታቸው ሐራም። ያ ወይሌ ወይሌ ያ ወይሌ ወይሌ ወላሂ አጣሁት ቤት። እስቲ ቆይ አራኡ በሉ መሰለኝ አይደል? ይሄ ነው። ቢስሚላህ ቢስሚላህ ቢስሚላህ። ይሄ ነው ወላሂ ይሄ ምንም አይፈለግ ጎርፋ ነው። ባራ ብታዩ ምንም ማሃድ የለም። ግን ውባር አለ። ያው ቅድም የመጣንበት እዛ ጋ ነው። አሁን ቤት ገብተናል። አይነን ኧረ ተከፈት ሰቢዲሊ ሰፈር ይሄ ይመስላል የኔ ሰፈር። የኔ ሰፈር ይሄ ይመስላል። እንግዲህ ወጣ ብላችሁ ፈለጋችሁትን ገዝታችሁ ትመጣላችሁ። ምንም መሻወር አያስፈልግም፣ ጥበቃ አያስፈልግም፣ መኪና አያስፈልግም፣ ሞተር አያስፈልግም፣ ባጃጅ አያስፈልግም። የፈለገ በእግራችሁ ሄዳችሁ እዛ ጋር ተሻምታላችሁ። ያኛው ደግሞ አቡ ካምሳ ነው እንደምታዩት። እዚህ ጋር የሆነ አቡ ካምሳ አለ ማጥሪ ይታያል። ግን አቡ ካምሳ ምንም ቀላል አትግዙ፣ አቅላል አትግዙ። ያኔ መላብስ ምናምን አትግዙ። ሌላ ነገር ኪሶቹ እዚህ ባለ ኪስ አንዳንድ እንደዚህ ቆብ ምናምን ቆቦቹ ምናምን ነው እንጂ በብዛት መግዛት ያለባችሁ እንትን እቃ ማለት ነው። ያኔ ምግብ ሳይሆን ዝም ብሎ አይነት ነገር ማይበላ ነገር የምትጠቀሙበት ማለት ነው። እና እዛ ጋር ደግሞ አስክሬም አለ። እስቲ አስክሬም የሚጋብዘኝ ማን ነው?
እዛች ጋር አለ። እስቲ በሶስት ላድርገው ይበቃል። يما استرقت يا رحمن وفو ታች ደግሞ የኛ ግቢ ነው። አሁን ወርጅ እቀርጻለሁ። ታች እንደምታዩት ሆሽ ነው። ሆሽ ሆሽ አዚዝያ ይላል። ያኛው ደግሞ መጣዕም አልማ ምንድን ነው የሚለው? አልማ ኒር መጣዕም አልመኒር ሹ المزاير مخبوز وحويات أيوة ሻሃን ያደርጋሉ ማለት የፈለጋችሁበትን ክለቡ እዛ ጋ ደግሞ ምንድን ነው የሚለው? እዛ ጋ አይታይም ብዙ እና እላችኋለሁ። በርቱልኝ፣ ጠንክሩልኝ፣ ኑሩልኝ ወዳጆቼ። ግን እዚህ ጥራት የለውም። ያኺ ማፊ ጥራት የላ ሮህ እምሺ ባለትዳሮች ምንድነው ማግባት የምትፈልጉ እኔን አናግሮኝ። እንትን አለ ሰሪር አለ ከባድ የተቀመጠ ሰሪር እና እኔን ጠይቁኝ። ግን በነፃ ነው የምሰጣችሁ። ችግር የለውም። ሂሳቡ አዲ እና ደህና ሁኑ።